አውቶሜሽን መሰሩ የተለያዩ ክሊፖችን እንዴት ኦንላይን ላይ በስልካቸው ብቻ እንዴት ስክሪን ሪከርድ እንደምታደርጉ በዩቲዩብ ፌር ዩዝ መሰረት ከ5 እስከ 7 ሰከንድ የሰዎችን ቪዲዮ ክሊፕ ለማድረግ በስልካችሁ ብቻ እንዴት እንደምታደርጉ እንዴት መጠቀም እንደምትችሉ አሁን ላሳያችሁ። መጀመሪያ ይችን አፕሊኬሽን ማውረድ አለባችሁ፣ ስክሪን ሪከርድ ማለት ነው። ይችን ስክሪን ሪከርድ ካወረዳችሁ በኋላ ሪከርድ እናደርጋለን። ይችን ሪከርድ እናደርጋለን ማለት ነው። ስታርት ሪከርድ እንለዋለን። ስታርት ሪከርድ ካለ በኋላ ነው። ስለዚህ ሪከርድ ካለ በኋላ ከዩቲዩብ ከማንኛውም ላይ ተዳላችሁ ሪከርድ የምታደርጉትን ቪዲዮ ማለት ነው ኦንላይን ትገቡና ዩቲዩብ ማንኛውም ላይ ተገቡና ሪከርድ የምታደርጉትን እንትን ትላላችሁ ማለት ነው። ለምሳሌ የሆነ ወቸው ጉድ ላይ ልድና ለምሳሌ የሆነ ስክሪን ወቸው ጉድ ለምሳሌ በጣም ሎንግ ቪዲዮ ነው። ይህን ለምሳሌ ስክሪን ሪከርድ ለማድረግ ከፍተዋለሁ ማለት ነው። አሁን ስክሪን ሪከርድ እያደረጉ ነው ማለት የምፈልጋትን ፓርት ለምሳሌ እንደዚህ አድርጌ አዳምጬ ማለት ነው ደስ ምትለኝ ክሊፓን ቆርጬ ወስዳታለሁ ማለት ነው። ብቻ ላብንደስ ይሰራል። አሁን ሪከርድ አድርጎታል። እንደዛ አድርገን ማለት ነው ወደ ካፕከት ወስደን ኤዲት ማድረግ ነው ማለት ነው። ስለዚህ በምንፈልገው ፎርም በዩቲዩብ ፎርም ወይም በቲክቶክ ፎርም ካፕከት ላይ ኤዲት እናደርገዋለን ማለት ነው። ከዚያ የምንፈልገውን ፓርት ከምንፈልገው ቪዲዮ ከምንሰራበት ፓርት ላይ እናስገባታለን ማለት ነው።